ጻድቅ እርሱን እኛን ወደ እግዚአብሔር ያቀርበን ዘንድ ስለኛ ስለ ኃጢአታችን በሥጋ ምን አለ? ሞተ። ዛሬ ስለሱ ነው የምንማረው። ክርስትናችን የተመሰረተው በመስቀል ላይ ነው። አጠቃላይ ክርስቲያን የተባልነው በእርሱ ላይ ነው። የሰው ልጅ ከተፈጠረበት ዓላማ ካፈነገጠ በኋላ ወይም ደግሞ የተፈጠረበትን ዓላማ ረስቶ ሌላ ጌታ በፈለገና እርሱ ጌታ ለመሆን በፈለገ ጊዜ እግዚአብሔር ሰውን ተቀይሞት ተጣልቶት ነበረ። ከእግዚአብሔር ጋር በመጣላት እግዚአብሔርና ሰው መገናኘት አልቻለም ነበረ። ስለዚህም ያን የተመረጠ ቦታ ሰው እንዳይገባበት እግዚአብሔር ዘጋው። ያ ለሰው ልጆች ተብሎ የተመረጠ የተቀደሰ ልዩ ቦታ፣ የተድላ የደስታ ቦታ፣ ያ ቦታ ከሰው ጋር ሲጣላ እግዚአብሔር ከሰው ጋር በተጣላ ጊዜ፣ ሰው ከእግዚአብሔር በተጣላ ጊዜ ቦታውን አጥቶ ከዚያ ቦታ ተባረረ፣ ተሰደደ። ልጅ ከአባቱ ጋር በተጣላ ጊዜ አባት ልጁን ውጣልኝ ከዚህ ቤት እንዳላይህ ብሎ ከቤቱ እንደሚያባርረው ሁሉ አዳምና ሔዋን የእግዚአብሔር ልጆች ሆነው በጸጋ አስጊጦ በነፍስ አክብሮ ካስቀመጣቸው ቦታ ላይ እግዚአብሔርን በመጣለታቸው ውጡልኝ ብሎ አስወጣቸው። በርደተ መቃብር ላይ ርደተ ሲኦል ፈረደባቸው። በመጀመሪያ በሥጋ በሞት ወደ መቃብር ይወርዳሉ፣ በነፍሳቸው ደግሞ ወደ ሲኦል ይወርዳሉ። ስለዚህ ይሄ ታላቅ በደል በድለው ስለነበረ እግዚአብሔር ግን ሰውን ስለሚወድ ወፍጥረተ ዓለም ያየውቅ አበ አፍቅሮቱ ሰብአ፣ ሰውን መፍጠሩ ራሱ እግዚአብሔር ሰውን መውደዱን ያጠይቃል። ከእንስሳት ለይቶ ቀና ብለን እንድንሄድ አድርጎ ባሪያው በአምሳሉ የፈጠረው ሰውን ስለወደደ ነው። ስለዚህ ስለሚወደን ራሱ ሊያድነን ወደደ። ሊያድነን የወደደው ደግሞ ዝም ብላችሁ ዳኑ አይደለም ያለው። አልያም ነቢያትን ብቻ አላከም። ነቢያት በልጁ እንደምንድን ነገሩን እንጂ ራሳቸው ሊያድኑን እነሱም ራሳቸው ሊድኑ አልቻሉም። ምክንያቱም ለመዳን የእርሱ ደም ያስፈልገን ነበረ። በእርግጥ እግዚአብሔር እንዲሁ ማዳን አይችልም ነበርን ብለን ጥያቄ ብንጠይቅ መልሱ የሚሆነው ይችላል። ነገር ግን ፍቅሩን እንዴት ይግለጽ ለሚለው ከዚህ የበለጠ ፍቅር ስለሌለ ሰውን እንዴት እንደሚወድ ራሱን ሰጥቶ ገለጠልን። በዚህ አይነት ፍቅር የሚገለጥ በምድር ላይ የለም። ከዚህ የበለጠ ፍቅር የለም ብሎ ራሱ ተናግሯል። በዮሐንስ ወንጌል ምዕራፍ 10 ላይ ነፍሱን ለበጎቹ አሳልፎ ከሚሰጥ ከዚህ የበለጠ ፍቅር የለም። ራሱን ለበጎቹ አሳልፎ የሚሰጥ እረኛ የለም። ምናልባትም ቢሰጥ እንኳን እረኛው ተጠቃሚ ይሆናል። ምን ማለት ነው? አንድ የበግ እረኛ በጎቹን የሚጠብቃቸው ለልብስ ፈልጉ፣ ቆዳቸውን ለልብስ ስጋቸውን ለምግብነት ፈልጎ ነው። አምላካችን ግን ወዳጆቹ ሆነን ሳይሆን ጥላቶቹ ሆነን ሳለን ወደደን። ጥላቶቹ ሆነን ሳለን ወደደን። ስለዚህ ማንኛውም ሰው ለጥላቱ የሚሞት የለም። ምናልባት እናት ለልጇ ተላልፋ ልትሰጥ ትችላለች። ምናልባት እናት ልጇን ስለምትወደው ምን አለ ያንተን ሕመም ለኔ ባደረገው ትላለች። ማንኛውም ሰው ግን ለጥላቱ እንኳን አይደለም ራሱ ተላልፎ ሲሰጥ ሞተ፣ ታመመ፣ እንደዚህ አይነት አደጋ ገጠመው ሲባል እንኳን እሰይ እኔንም ማሰቃይቶ የነበረ ነው የሚል ሰው፣ የእጁን አገኘ ነው የሚል ሰው። እግዚአብሔር ግን እንደዛ አላለም። በቃ የእጃችሁን አገኛችሁ፣ ከዚህ በኋላ ይቅር አልላችሁም አላለም። ተሳሃለነ በሞት ወልዱ፣ በልጁ ሞት ይቅር አለን። ይልቁንም ራሱ መጥቶ ደግሞ ዝም ብሎ ላድናችሁ አላለም። ነው ፍርዱን ዝም ብሎ አላደረገውም። ዲያብሎስንም በቃ የያዝካቸውን ነፍሳት ልቀቅ አላለውም። ነገር ግን እንጨት ተሸክሞ ጨርቅ ታጥቆ ደክሞ ተርቦ ተጠምቶ ወጥቶ ወርዶ ይህን ዓለም አዳነ። ስለዚህም
ቅዱስ ጴጥሮስ ይህንን ሲናገር ምን አለ? በዚሁ ምዕራፍ ላይ የእግዚአብሔርን ፈቃድ እየተከተላችሁ መከራ ብትቀበሉ ይሻላልና ክርስቶስም ስለ ሰው ኃጢአት አንድ ጊዜ ሞቷል። ጻድቅ እርሱ እኛን ወደ እግዚአብሔር ያቀርበን ዘንድ ስለ ኃጢአታችን በሥጋ ሞተ፣ በመንፈስ ግን ሕያው ነው ይላል። በመንፈስ ምንድን ነው? ሕያው ነው። መንፈስ ያለው እዚህ ጋር መለኮትን ነው። በመለኮት ሕያው ነው ማለት ነው። እግዚአብሔር በሥጋ ሞተ ስንል አናፍርም። በመለኮት ግን አልሞተም። ምክንያቱም በመለኮት ሕያው ነው፣ ዘላለማዊ ነው። ይህንንም ሲያረጋግጥ በያዙት ጊዜ በፈቃዱ እንደተያዘ ለማስረዳት እነሱ ወደኋላ ወደቁ፣ መያዝ አልቻሉም። መላእክት ፊቱ መቅረብ የማይቻላቸው ስለሆነ እነሆ መለኮታዊ ኃይል ስለሆነ ሊይዙት አልቻሉም። ነገር ግን እሱ አረጋግቶ አይዟችሁ፣ ማንን ትፈልጋላችሁ አላቸው። ኢየሱስ ናዝራዊ ሐስስ፣ የናዝሬቱ ኢየሱስን እንፈልጋለን አሉ። በሉ እኔ ነኝ ያዙኝ አላቸው። ስለዚህ የተያዘው የሞተው በፈቃዱ ነው። በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሰው ሆነ ብሎ ቅዱስ ኤፍሬም እንደተናገረው። ስለዚህ በፈቃዱ ማለት በፈቃዱ ሊያድነን ስለወደደ ነው በመስቀል ላይ የተሰቀለው። ስለማን? ስለኛ፣ ስለ ኃጢአታችን፣ ስለ በደላችን አንድ ጊዜ፣ ሌላ ጊዜ አይደለም፣ አንድ ጊዜ። ሁለተኛ ሞት የለበትም፣ ሁለተኛ መከራ አይቀበልም። ስለዚህም ዳግመኛ በኃጢአት ቀንበር እንዳትያዙ ይላል። ስለዚህ የክርስቶስን መከራ እንዴት ነው የምንቀበለው? አንድ ጊዜ ድነናል ማለት ምን ማለት ነው? ብዙ ጊዜ ሰዎች ስለ ነገረ ድነት ሲናገሩ በቃ አንድ ጊዜ ፈጽመን ድነናልና ከዚህ በኋላ ሌላ ስለ ድነት የሚሰብከን ሰው አያስፈልገንም፣ ጥምቀት፣ ስጋ ደሙ ይሄ የሚባል ነገር አንፈልግም፣ አንድ ጊዜ በደሙ አድኖናል ብለው ክደትን የሚናገሩ ሰዎች አሉ። የእግዚአብሔር ልጆች አዎ አንድ ጊዜ ድነናል። ነገር ግን ይገርማችኋል፣ አንድ ጊዜ ከሲኦል አወጣን፣ ዳግመኛ ብትበድሉ ግን በቃ ትድናላችሁ አይደለም። ከዚህ በኋላ በኃጢአት እንዳትያዙ ማለት ምን ማለት ነው? በኃጢአት ብንያዝ እንኳን ንስሐ ተቀብለን የክርስቶስን ስጋና ደም ተቀብለን ተጠምቀን እንድንድን ያደረገ ክርስቶስ ስለሞተልን ነው። አይደለም እንዴ? ክርስቶስ ባይኖር ኖሮ ተጠምቆ መዳን ከየት ይመጣ ነበረ? ክርስቶስ ባይሞት ኖሮ ስጋ ደሙን ተቀብሎ መዳን ከየት ይመጣ ነበረ? ክርስቶስ ባይሞት ኖሮ ንስሐ ገብቶ መዳን ከየት ይመጣ ነበረ? ክርስቶስ ባይሞት ኖሮ ስራ ሰርቶ የዘላለም ሕይወት ማግኘት ከየት ይመጣ ነበረ? ስለዚህ ስለሞተልን የዘላለም ሕይወት የምናገኘው በጎ ስራ ሰርተን ስጋ ደሙን ተቀብለን ምስጢራትን ፈጽመን የክርስቶስን መከራ ተካፋዮች ስንሆን ነው። ስለዚህ የክርስቶስ መከራ ተካፋዮች ባልሆንበት ልንድን አሁን አንችልም ነው። ልንድን ኃጢአት እንድንሰራ አይደለም ክርስቶስ የሞተው፣ በንጽህና በቅድስና እንድንኖር ነው። እንዲያውም ቅዱስ ጴጥሮስ ምናል ፍለጋውን ትከተሉ ዘንድ ምሳሌውን ትቶላችሁ ሄደዋል ይላል። ፍለጋ ማለት ምን ማለት ነው? የእርሱን መስመር ትከተሉ ዘንድ ማለት ነው። የእርሱን መስመር ትከተሉ ዘንድ ምሳሌውን ትቶላችሁ ሄዷል። እርሱም እኔን ምሰሉ ብሎ ተናገረ። ስለዚህ ኃጢአትን የሚሰራ ሰው ሊድን አይችልም ክርስቶስን ካልመሰለ። እኔን ምሰሉ ብሎ በቃልም በተግባርም ነገረ። በቃል እኔ በልቤ የዋህ ነኝ ብሎ ነገረ። ስለዚህ እኔን ምሰሉ አለ ማቴዎስ ወንጌል ምዕራፍ 11 ላይ። ይሄ በቃል የተናገረው ነው። በተግባር ደግሞ የደቀ መዛሙርቱን እግር አጠበና እናንተም እንዲሁ አድርጉ አለ። የተራቡትን እንጀራ አበርክቶ መገበና እናንተም የተራቡትን መግቡ አለ። ለጠላቶቹ ጸልዮ እናንተም ጸልዩ አለ። መከራ በሚመጣባችሁ ጊዜ መከራውን ለማስወገድ ወደ እግዚአብሔር አመልክቱ ሲል እሱም አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ፣ ይችን ጽዋ ከኔ አስወግዳት ብሎ አለቀሰ፣ አነባ፣ ሰገደ። እያስተማረን ነው። ማንንም ሰው መናቅ እንደሌለብን ሲናገር፣ ሰው ሁሉ እኩል መሆኑን ሲናገር፣ ሰዎች ሁሉ ያገለሏትን ሴት ያቺ ሳምራዊቷን ሴት ብዙ ሰዓት ወስዶ ቆሞ አስተማራት።
ደቀ መዛሙርቱ በዚህ ተደነቁ። እንዴት አንድ ተራ ሴት ብዙ ሕዝብ የሚከተለው ዝናውን ሰምተው ከተለያየ ሀገርና አይጉር መጥተው ትምህርቱን የሚያደምጡት ሰው አንድ ተከታይ ሰው አንድ ብዙ ተከታይ ያለው ሰው አንዲት ተራ ሴት ሰው ያገለላትን ሴት እንዴት ቆሞ ያስተምራል ብለው ደቀ መዛሙርቱ አጉረመረሙ ይላል። ክርስቶስ ግን አወቀባቸው። ለምን እርስ በርሳችሁ ታጉረመርማላችኋል? ለእያንዳንዱ ሰው ይራራ ነበረ። ዛሬ ግን ብዙ እንኳን ተከታይ ያለኝ የሚል ሰው እንደው በዚህ በሶሻል ሚዲያው እንኳን ሳይቀር ተከታይ ያለኝ የሚል ሰው ሲጠሩት እንኳን አቤት አይልም። ደህና አደራችሁ ደህና አደርክ ሲሉት እንኳን ሰው አይቶ ነው ማን ነው ደህና አደርክ ያለኝ? አይኔን አይመጥነኝም ብሎ እግዚአብሔር ይመስገን እንኳን አይልም። እንደው ይገርማችኋል። በዚህ በቤተ ክርስቲያን ያሉ ሰዎች እንኳን በጣም እኛ ስንሰብክ እኛ ተሰሚነት አለን፣ ሰው ይወደናል፣ አቤት እኛ ስንሰብክ ያጨበጭብልናል፣ እልል ይልልናል የሚሉ ሰባኪያን እንኳን ሳይቀር እንደው ትልልቅ ካቴድራል የሚባለው ቤተክርስቲያን ካልሆነ ትንንሽ ቦታ ላይ ከሆነ አይኛ አይመቸንም፣ እኛ እዛ ብዙ ህዝብ የለም አይመጥነንም ይላሉ። በጣም የሚገርም ነው። የክርስቶስን ስም የገንዘብ መባያ የሚያደርጉት ብዙ ሰዎች ናቸው። ክርስቶስ ግን አንዷን ተራ ሴት ያስተምር ነበረ። ያቺ ሴት ብዙ ሰዎችን አዳነች። ከዚህም በተጨማሪ ከብዙ ሰዎች የተገለሉ ሰዎች ለ12 ዓመታት ያህል ያለማቋረጥ ደም ይፈሳት የነበረችዋ ሴት እርሷ እንኳን ሰዎች እንዳያዩት ፈርታ እንደምንም ብላ ተደብቃ የልብሱን ጫፍ በነካች ጊዜ ዳነች። እርሱ ሲያድናት ያውቃል፣ አልተጸየፋትም። ብዙ ሰዎች በዚህ የተነሳ ይሄ በእውነት ከኃጢአተኞች ጋር የሚበላ እያሉ ያሙት ነበረ። ሎቱ ስብሐት አርከመ ጸባሃን ኃጢአተኞችን ይወዳል ይሉት ነበረ። እነ ዘኬዎስ ቤት ገብቶ ሲመገብ፣ እነ ማቴዎስ ቤት ገብቶ ሲመገብ እሱ ግን በፍቅር ይስባቸው ነበረ፣ ሰውን ይወድ ነበረ። ማቴዎስ ቤቱ ገብቶ ስለተመገበለት በጣም ክርስቶስን ወደደው። ከመውደዱም የተነሳ እስከ መጨረሻው ድረስ ተከተለ። ያለውን ንብረት ሀብታም ነበረው፣ ብዙ ገንዘብ ነበረው። ያን ሁሉ ተወና የክርስቶስ ፍቅር አላስተኛለው። ስለዚህ ሌትም ቀንም እርሱን ይከተል ነበር። ዘኬዎስም አይደለም ቤቴ ይገባል ማለት ይቅርና እሱን ለማየት ጓጓ ነበር። ማየት ባይችል ትልቅ ዛፍ ላይ ወጥቶ ቁመቱ አጭርም ስለሆነ እንደገና ብዙ ሕዝብ የሚከተለው ስለነበረ እርሱን ለማየት ስላልቻለ ከፍ ከሾላ ዛፍ ላይ ወጣና ክርስቶስን አየው፣ ተመለከተው። ክርስቶስም ዘኬዎስን ዛፍ ላይ እንዳለ ተመለከተው። አንተ ሰው ና ውረድ፣ ዛሬ በቤትህ ታላቅ በረከት ይደረጋል አለና ጠራው። ሉቃስ ወንጌል ምዕራፍ 19 ላይ ታሪኩን አንብቡ። ዘኬዎስ በጣም ተደሰተ። ሊያየው ይፈልገው የነበረው ብዙ ሕዝብ የሚከተለው ሰው እርሱ ና ወደ ቤት ልግባ ሲለው ምን ያህል ደስታ ይሰማል። አንድ ታዋቂ ሰው፣ አንድ ዝነኛ የሆነ ሰው እንኳን ስንት ሰው ነው ፈርምልኝ እባክህ እያለ የሚከተለው፣ ከሱ ጋር ፎቶ ለመነሳት የሚጋፈው፣ ሰማይና ምድርን የፈጠረ ጌታ፣ ነገስታትን በዙፋናቸው ላይ ያስቀመጠ ጌታ፣ ከእናታችን ማህፀን ገና ሳንፈጠር የሚያውቀን ጌታ እርሱ ና ቤት ምሳ እንበላለን አብረን አለ። አንድ ሰው ጥሪ ሲጠራ እንኳን አስቡት፣ አንድ የታወቀ ሰው ብንጠራው ቤታችን እንኳን አይመጥረኝም፣ እንዴት እሱ ጋር የት ሄጄ ልቀመጥ ነው የሚለው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤቱ ገባ፣ አብሮት ምሳ በላ። በጣም ደስ አለው ዘኬዎስ። የበለጠ ምን ላድርጋለሁ? ያለኝን ሁሉ አካፍላለሁ። እስካሁን ድረስ በእውነት ስለ ገንዘብ ስሳሳ ነበር፣ ከዚህ በኋላ ግን ካለኝ ግማሹን እሰጣለሁ አለ። በፍቅር መሳብ ይሄ ነው። ሌሎቹ ግን እሱ ቤት ገብቶ በመመገቡ አጉረመረሙበት። እንዴት እዚህ ኃጢአተኛ ቤት ቀራጭ ቤት ይገባል ብለው አጉረመረሙ። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንደዚህ ብሎ በምሳሌ ያስተማራቸው፣ ይህን ትውልድ በምን እመስለዋለሁ? የሰው ልጅ ሳይበላና ሳይጠጣ መጣ።
አርከ መጸባን ዋጣን የኃጢአተኞች የቀራጮች ወዳጅ በየሰው ቤት እየዞረ የሚበላ አሉ። ዮሐንስ ደግሞ ሳይበላ ሳይጠጣ በበረሃ ከሰው ተገሎ ተለይቶ መጣ። እሱን ደግሞ የማያስበላ የማያስጠጣ ሰይጣን ይዞታል ብለው አጉረመረሙ። ምን ይሻለዋል ይህ ሕዝብ? ልቅሶም የማይመቸው ዘፈንም የማይመቸው ብሎ ተናገረ። አሁን ስለ ዘፈን ለመናገር ሳይሆን እነዚህ ሰዎች ዮሐንስም አልተመቻቸው፣ አምላካችን መድኃኒታችን ኢየሱስ ክርስቶስም አልተመቻቸው። ሁሉንም ነገር እነሱ እያንዳንዱ ለሚያደርገው ነገር ሁሉ ለስድብና እሱን ለመንቀፍ ይጠቀሙበት ነበረ። በሽተኞችን ሲያድን በሰይጣን አለቃ ነው የሚያወጣው ይላሉ። ህብስት አበርክቶ ሲመግብ ይሄንንም እንደዚሁ በሰይጣን አለቃ ነው የሚያደርገው ይላሉ። እርሱ ተሰቅሎ በመስቀል ላይ ፀሐይ ስትጨልም እንኳን ምናልባት ደመና ጋርዷት እንጂ በታምራት የሆነ አይደለም ብለው ነው ያሉት። ደመና ስለጋረዳት ነው አሉ። ከእግረ መስቀሉ ሙታን ሲነሱ የተነሱትም ሙታን ውሸት ነው፣ ምታታዊ ነው፣ አማናዊ አይደለም፣ እውነት አይደለም አሉ። እርሱ ሲነሳ ደቀ መዛሙርቱ ነው ከመቃብር ያወጡት አሉ። እነዚህ ሰዎች በምንም አይነት ነገር አላመኑ። ይገርማቸዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ኤልማስ ኤልማስ ላማ ሰበቅታኒ አለ። ኤልማስ ማለት በዕብራይስጥ አምላኬ አምላኬ ማለት ነው በግዕዙ። በአማርኛው ደግሞ ለምን ተውኸኝ አምላኬ ለምን ተውኸኝ ማለት ነው። እና ኤልማስ ኤልማስ ሲል ኤልያስ ኤልያስ አለመሰላቸውና ኤልያስን ይጠራል ሊያድነው። እስኪ ኤልያስ ይምጣ ያድን እንደሆነ እያሉ አፌዙበት። እንዲያውም ረድ መስቀልከ ወንራይ ወንመን ብከ፣ ከመስቀልህ ውረድ እና አይተን እንመንብህ አሉት። ቢወርድ እኮ የሚያምኑት ሆነው አይደለም። ታምራት አድርግና እንመንብህ አሉት። ያን ሁሉ ታምራት እያደረገ አባቶቻችን ኤልያስ እነሆ ሰማይ ለጉሟል፣ እሳት አዝንሟል፣ ሙሴ ባህር ከፍሏል፣ መና አውርዷል፣ ኢያሱ ፀሐይ አቁሟል፣ በረድ አውርዷል። ስለዚህ አንተም እንደዛ አይነት ታምር አድርግና እስኪ እንመንብህ አሉ። ታምር አላደረገም እንዴ? አድርጓል። ይገርማቸዋል፣ አድርጓል። የሚያምን ሰው በታምር አይደለም የሚያምነው። ብዙ የሚጨነቅ ሰው አለ። እዚህ ሀገር አዲስ ጸበል ፈለቀ፣ ታምር ተደረገ ብሎ እንትን የሚል ሰው አለ። እንዲህ አይነት ሰው በፍጹም አያምንም። አንገታችን ላይ 30 መስቀል ስላንጠለጠልን አይደለም የሚያድነው። በጣም ትልቅ የጸሎት መጽሐፍ ይዘን ለብዙ ሰዓታት ስለጸለይን አይደለም ጸሎታችን የሚሰማው። በጣም የሚጨነቅ ሰው አለ። ብዙ ሰው ጸበል ሄዶ እንኳን የማያርፍ ልቡ እዛ እንጦጦ ኪዳነ ምሕረት ይሄድና አይ ሰሚነሽ ኪዳነ ምሕረት ቢሄድ ነበር ምንድነው ይላል። ሰሚነሽ ኪዳነ ምሕረት ሆኖ ደግሞ ጻድቃኔ ቢሄድ ነበር ምንድነው ይላል። በየቀኑ ወደ ገዳማት የሚጓዝ ሰው አለ። አሁንም አያምንም። ቆሞ ግን አያስቀድስም። እዚህ ስጋው ደሙን አይቀበልም። ግን ጧት ጧት ለነጋዴዎች ማትረፊያ የሚሆን ብዙ ሰው አለ። ስለዚህ እነዚህ ሰዎች በታምር ሊያምኑ አይደለም፣ በታምር ሊያምኑ አይደለም። እና አይተን እንመንብህ ታምራት አድርጋሉት። እሱ ግን በደረቅ ግንባር ላይ አይን ፈጠረ። 38 ዓመት የተኛውን በሽታ በቃል ብቻ አዳነ። የሞቱትን አስነሳ። ይህን ሁሉ ታምራት አደረገ። በመጀመሪያ ክርስቶስ ራሱ ሰው መሆኑ ታምር ነው። ልንገራችሁ፣ ከዚህ የበለጠ ታምር በፍጹም የለም። ሰማይና ምድር የማይወስነው ጌታ በመሃል እጁ
ጨብጦ የያዘው ጌታ በድንግል ማርያም ማህፀን ተወሰነ ማለት ከዚህ የበለጠ ምን ታምር አለ? ህብስቱ ተለውጦ ስጋ መለኮት ወይም ተለውጦ ደመ መለኮት ይሆናል። ስለዚህ የምንቀበለው ዛሬ ያንን ነው። ዛሬ የምንጠመቅበት ውሃ ከዕለተ ዓርብ የፈሰሰ ንጹህ ውሃ ነው። ከጎኑ የፈሰሰ ውሃ ነው። ዛሬ የምንቀበለው ደም በዕለተ ዓርብ ከጎኑ የፈሰሰ ትኩስ ደም ነው ብሎ ማመንና መቀበል ከዚህ የበለጠ ምን ታምር ሊኖር ነው? ምን ታምር? ይሄንን ነው ሰይጣን የማያደርገው እኮ ይሄንን ነው። ይሄ ሰይጣን ሊያደርገው አይችልም። የሰው ልጆች በንስሐ ራሱ ኃጢአታችን በንስሐ መሰረዩ ራሱ ታምር እኮ ነው። ሰይጣን ይሄን ማድረግ አይችልም። ነገር ግን እንቅስቃሴን አይቶ ገሌን አድርጓል ገሌን አድርጓል ሊል ይችላል ሰይጣን። ይሄ ሰይጣን የሚያደርገው ታምር አለ። ብዙ ገንዘብ ማምጣት ይችላል ሰይጣን። የዚህ ዓለም ገንዘብ መቆጣጠር ይችላል ሰይጣን። ሰው ከእግዚአብሔር ከራቀ የሰውን ማይምሮ ሊቆጣጠር ይችላል። ሰይጣን በሽታም ሊሆን ይችላል። ያ ከዛ ከበሽታው ደግሞ ሊለቅ ይችላል። ሰይጣን የማይሰራው ምን እንደሆነ ታውቃላችሁ? በጎ ስራ ነው የማይሰራው። ቅን ነገር ነው የማያደርገው እንጂ ክፋትን ሊያደርግ ይችላል። ወደ በጎ ነገር የመጣ ሊመስል ይችላል ክፋትን ለማምጣት። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከኃጢአት ብቻ በቀር ሁሉን ነገር አደረገ። ኃጢአትን ያልሰራው እንደ ሰው ተራበ፣ እንደ ሰው ደከመ። መራብ ኃጢአት አይደለም፣ መጠማት ኃጢአት አይደለም። እንደ ሰው ጸለየ፣ መጸለይ ኃጢአት አይደለም። እንደ ሰው ሰገደ፣ መስገድ ኃጢአት አይደለም። ሰው ሊሰራው የሚችለውን ነገር ሰራ። አለቀሰ ይላል። እንዲያው ማልቀስ ኃጢአት አይደለም። ምክንያቱም አልቅሶ አላለንም እኛ። ሳያደርገው አድርጎ ያለ ነገር የለም። እኔ አምላክ ነኝና እኔ አይገባኝም አላለም። እንዲያውም የደቀ መዛሙርቱ እግር ሲያጥብ ለምን ታጥበናለህ ብሎ ቅዱስ ጴጥሮስ ሲጠይቀው ጥሩ እኔ አምላካችሁና ጌታችሁ መምህራችሁ ስሆን እግራችሁን ካጠብኩ እናንተ ደግሞ ከበታቾቻችሁ ያሉት ጓደኞቻችሁን እግር እጠቡ እንደዚህ አድርጓል። ዋናው ጉዳይ ይሄ ነው። ስለዚህ ያደረገው ሁሉ ለትምህርት ነው። ግን እሱ ያደረገውን እናደርጋለን ወይ? ክርስቶስ ተከታዮች ነን የምንል ኢየሱስን ወደዋለሁ የምትል ወዳጄ ክርስቶስ ያደረገውን አምላካችን ኢየሱስ ክርስቶስ ያደረገውን ታደርጋለህ? ማን ነው የሰራተኛውን እግር የሚያጥብ? እሱ እኮ ጌታ ብቻ አይደለም አምላክ ነው። የፈጠራቸው ፈጣሪ ነው። መምህር ብቻ አይደለም። ማን ነው መምህር የደቀ መዝሙሩን እግር የሚያጥብ? ምናልባት በዕለተ ሐሙስ ጊዜ አባቶቻችን ምሳሌውን ለማሳየት ሩቅ ብለው ያጥባሉ። ግን ምሳሌ ማሳየት እንጂ ህይወት ላይሆን ይችላል። ህይወት ሲኖርበት ነው። ስለዚህ በክርስቶስ ህይወት ለመኖር የክርስቶስ ያደረገውን ነገር ያስተማረውን ትምህርት ማድረግ መከተል ነው። ያስተማረን እኛ እንድናደርገው ነው አይደል? የጸለየው እኛ እንድንጸልይ ነው። እርሱ ሁለት ነገር ነው ያደረገልን። ሁለት ነገር ማለት አንደኛ ተሰቅሎ ማዳን፣ በሁለተኛ ወደ ምድር መምጣቱ መሰቀሉ ብቻ ሳይሆን ትምህርት ማስተምሩ ነው። ህዝቤ ዕውቀት ከማጣት የተነሳ ተጎዳ ብሎ ተናግሮ እንደነበረ ዕውቀት ሊሰጥ በጨለማ ውስጥ ያሉትን ብርሃን የዕውቀት ብርሃን ሊገልጥላቸው ነው የመጣው። በድንቁርና ውስጥ የነበሩትን ባለማወቅ የነበሩትን ባለማወቅ ፈጣሪያቸውን ረስተው እንጨት ያመልኩ የነበረ ፍጡር ያመልኩ ፀሐይ ጨረቃ ያመልኩ የነበሩ ሰዎችን አምላክ እንዳለ ራሱ ግዙፍ ሆኖ መጣላቸው። ሰዎቹ የማይታይ አምላክ አንፈልግም የሚታይ አምላክ እንፈልጋለን ብለው ምስል አቁመው እንጨት ጠርበው ድንጋይ አለዝበው ቅቤ እየቀቡ ያመልኩ ነበር። እግዚአብሔር ደግሞ የሚታይ አምላክ ከፈለጋችሁ ልገለጥላችኋልና በስጋ ተገለጠ። በምን ተገለጠ? በስጋ ተገለጠ። አዩት፣ ዳሰሱት። ስለዚህ የምታየው ተገለጥኩላችሁ አምላክ እኔ ነኝ አለ።
እኔን አምልኳል። ስለዚህ አምላካችን ሰዎች እኮ የተመኙትን የፈለጉትን ነገር ሆኖ ተገለጠለች። ስለዚህ የተገለጠው ምንድነው? አንዱ ይሄ ነው ሊያስተምረን። ለዛ ነው ሐዋርያው ቅዱስ ዮሐንስን በወንጌሉ ሲጽፍ በዮሐንስ ወንጌል ምዕራፍ 1 ላይ አልቦ ዘሬዎ ግሙራ ለእግዚአብሔርን ማንም ያየው የለም አንድ ልጁ እርሱ ነገረን እንጂ ነገረነ በወልዱ በዳህሪ መዋዕል በኋላ ዘመን በመጨረሻው ዘመን እግዚአብሔር በልጁ ነገረን። ሐዋርያው ቅዱስ ጳውሎስን ለዕብራውያን ሰዎች በጻፈላቸው መልእክቱ በምዕራፍ 1 ላይ እንደዚህ ብሎ ይጀምራል። ቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ አንደኛ ራሱን አስተዋወቀን። የሥላሴ ምስጢረ ሥላሴ የተገለጠው እርሱ ሰው በመሆኑ ነው። ከዛ በፊት ምስጢረ ሥላሴ ተገልጦ አይታወቅም። እስራኤል ወይ ስማ አምላክ አንድ ነው የሚለውን ቃል ብቻ ነው የሚያውቁ። ነገር ግን እርሱ በስጋ በመገለጡ በመጀመሪያ በአካል ሶስት በስም ሶስት እንደሆነ እርሱ በቃል ነገረን፣ በተግባርም አየን። ሐዋርያው ቅዱስ ዮሐንስም እኔ መንፈስ ቅዱስ ከሰማይ እንደ ርግብ ሲወርድ አየው ብሎ ተናገረ። አብ ደግሞ በደመና ሆኖ ተገልጦ ዝንቱ ውእቱ ወልዴ የምወደው ልጄ ይህ ነው ብሎ ወልድ የአብ ኢየሱስ ክርስቶስ የአብ የባህሪ ልጅ እንደሆነ መሰከረ። ይሄ በዓይናቸው ያዩት ነው። በቃል ደግሞ በስም ሶስት እንደሆኑ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው አለ። እኔና አብ አንድ ነን አለ። መንፈስ ቅዱስን እልክላችኋለሁ አለ። ስለዚህ ይህን ሁሉ የነገረን እርሱ ነው ያስተማረን። እና አምላካችን ኢየሱስ ክርስቶስ ባስተማረን ትምህርት ላይ ነው የምንሄደው። ከዚህ መስመር ከለቀቅን ገደል ነው የምንወድቀው። ሐዋርያትም ያስተማሩት ይህን መስመር ይዘው ነው፣ ከዚህ ወጥተው አይደለም። ክርስቶስ የተናገረው ነገር በብዛት የተጻፈው 4 ወንጌል ላይ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ የሥነ ምግባር ትምህርቶችን በስፋት ተናግሯል። አያችሁ፣ ብዙ ጊዜ ሃይማኖት ብቻ ነው የሚያጸድቀን እያሉ የሚናገሩ ሰዎች አሉ። እምነት ብቻ እንዳያጸድቅ ግን ሐዋርያት በስፋት ኢየሱስ ክርስቶስን ከማስተዋወቃቸው በተጨማሪ አምላክ እንደሆነ ከመናገራቸው በተጨማሪ ሰዎች መልካም ስራ፣ በጎ ስራ እንዲኖራቸው አስተላለፉ፣ ተናገሩ፣ ሰበኩ፣ አስተማሩ። ለሰው ቅን እንዲሆኑ፣ ታዛዥ እንዲሆኑ፣ እግዚአብሔር ክርስቶስን እንዲመስሉ ማለት ነው። እሱ ምንድነው? ታዛዥ ነው። ታዛዥ ላቡ ለአባቱ እየታዘዘ ይላል። በስጋም ደግሞ ላሳዳጊው ለዮሴፍ ለእናቱ ለድንግል ማርያም እኔ አምላክ ነኝ አልታዘዝም አላለም። እየታዘዘ አደገ፣ እየታዘዘ። ስለዚህም እንደዚህ ብሎ ተናገረ፣ የሰው ልጅ የመጣው እንዲያገለግል እንጂ እንዲያገለግሉት አይደለም አለ። ስለዚህ ሐዋርያት አላገለግሉትም። እሱ እንዲያውም ያገለግላቸው ነበር። እንጀራ እያበረከተ ይመግባቸው ነበረ። ሲያዝኑ ያጽናናቸው ነበረ። አገለገላቸው። ሊፈርድ አልመጣም፣ ሊፈረድበት ነው የመጣው። አንድ ከወንድሙ ጋር የተጣላ ሰው ስለ ሀብት ክፍፍል አካፍለኝ እባክህ ከወንድሜ ጋር ተጣልተናል እና ገንዘብ አካፍለኝ ብሎ ወደ አምላካችን ወደ ኢየሱስ ክርስቶስ መጣ። አምላካችን ኢየሱስ ክርስቶስም እንዲህ ብሎ መለሰለት፣ እኔ በዚህ ዓለም ገንዘብ ላካፍል አይደለም የመጣው፣ ሊፈረድብኝ ነው የመጣው። ፈራጅ ሆኜ አይደለም የመጣው፣ ሊፈረድብኝ ነው። ለፍርድ የሚመጣበት ጊዜ ገና ነው። ስለዚህ እርሱ ምንድነው? እንደ ኃጢአተኛ ተፈረደበት። ተወለቆ ምስለ ግጉያን ተብሎ የተነገረው ቃል ይፈጸም ዘንድ ከኃጢአተኞች ጋር ተቆጠረ። ከሁለት ሽፍቶች ከደም አፍሳሾች ጋር ከነፍሰ ገዳዮች ጋር ተሰቀለ፣ ተፈረደበት። በጲላጦስ አደባባይ የፍጥኝ ታስሮ ቆመ።
ከስራታችን ሊፈታን። ስለዚህ የሰራው ወንጀል ምንድነው ብሎ ጲላጦስ መረመረ። ወሐተቱ በአንደበቱ ሐሰት አልተገኘበትም ይላል ሐዋርያው ቅዱስ ጴጥሮስ። አልተሳደበም፣ ተንኮልም የለበትም። ግን መረመረው። እውነትም ጲላጦስ ምንም ነገር አላገኘበትም። ህዝቡንም ምንድነው ያደረገው ጥፋት ብሎ ጠየቃቸው። ሰንበትን ይሽራል አሉ፣ ግን አልሻረም። ብዙ ጊዜ ጠይቀውታል። በሽተኞችን ሲፈውስ ለምንድን ነው በሰንበት ይህን የምታደርግ ብለውታል። እሱ ምሳሌ መስሎ አስተማራቸው፣ ግን ሊገባቸው አልቻለም። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ እመኒ ክዱን ትምህርትነ ክዱን ውእቱ ለእርቱማን ወለንፉቃን ይላል። ትምህርታችን የተከደነባቸው ለማያምኑ ሰዎች ነው ይላል። አንዳንዴ ከትምህርት እጥረት አይደለም ሰዎች የማያምኑት። የማያምኑ ሰዎች የሚያሳምን ቃል ስለሌለ አይደለም። ሰዎች ተጠራጣሪዎች፣ መናፍቃን የሆኑት የሚያሳምን ቃል ስለሌለ አይደለም። የትምህርት ማነስም አይደለም። የቤተ ክርስቲያን ሊቃውንትም ስላነሱ አይደለም። ለማያምኑ ሰዎች ትምህርቱ የተከደነ ስለሆነ አይገባቸውም። ላልተከደነባቸው ልቡናቸውን ለከፈቱ ሰዎች ደግሞ በምሳሌ ቢመሰል ባይመሰልም ይገለጥላቸዋል። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ለእናንተ የመንግስተ ሰማያትን ምስጢር ማወቅ ምን ብሏችኋል አለ? ተሰጥቷችኋል አለ። ለሌሎች ግን አልተሰጣቸውም። ስለዚህ እናንተ በምሳሌ በነግራችሁ ያለ ምሳሌ በነግራችሁ ይገባችኋል አላቸው። አያችሁ ምዕመናን፣ እነዚህ ሰዎች ሰንበትን ሻርክ ያሉት ሰንበትን ሽሮ አይደለም እና እንደዚህ ብሎ መስሎ ነገራቸው። እስኪ አንድ ጥያቄ ልጠይቃችሁ። ከእናንተ መካከል በሬ ወድቆበት ገደል ላይ ከዛ በሬውን ለማውጣት አፈሩን ምሶ ስሩን በጥሶ ቅጠሉን በጥሶ ስሩን ምሶ ቆፍሮ በሬውን የማያወጣው ማን ነው? ዛሬ ሰንበት ነው በሬው አይወጣም ብሎ የሚያስቀረው ማን ነው ብሎ ጠየቃቸው። ከሰውና ከበሬ ማን ይበልጣል ብሎ ጠየቃቸው። ማን ይበልጣል? ሰው ይበልጣል። ስለዚህ በሰይጣን ስርዓት ውስጥ ያለ ሰይጣን ገደል ውስጥ የከተታቸው ሰዎች በስጋ በነፍስ የጎዳቸውን ሰዎች ከስራታቸው ቢፈታ ምንድነው ሰንበትን ሻረ የምትሉ ብሎ ሲጠይቃቸው መልስ አልነበራቸው። ግን ይህንን ወንጀል ብለው ጲላጦስ ፊት ሰንበትን ሽሯል ብለው ተናገሩ። ሌላስ ምን አደረገ ብሎ ሲጠይቃቸው የሙሴ ሕግ ይሽራል። የሙሴ ሕግ ምንድነው? የሙሴ ሕግ ምንድነው? የትኛውን ሕግ ነው የሻረው? የሙሴ ሕግ እንዲያውም አጠበቀው። ሙሴ እንደዚህ ብሎ ተናግሮ ነበረ። የሚወዳችሁን ምን በሉ አለ? ውደዱ፣ የሚጠሏችሁን ጥሉ ብሎ ነበረ። ጌታችን ደግሞ ምን አለ? የሚጠሏችሁንም ውደዱ አለ። ሙሴ እንደዚህ ብሎ ነበረ። በሐሰት አትመሉ፣ በእውነት ግን ማሉ ብሎ ነበረ። እሱ ደግሞ ምን አለ? እዚህ ጋር እንኳን ያው ሁላችንም ስለምናደርገው ላትመልሱልኝ ትችላላችሁ። እሱ ምን ብሎ ተናገረ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? በሐሰት አትማሉ፣ በእውነት ማሉ ብሎ ተናገረ እንዴ? አልተናገረም። በሐሰትም በእውነትም አትማሉ አለ። ይትማሉ ግሙራ ነው፣ ፈጽማችሁ አትማሉ። እማምላክ እግዚአብሔርን የሚል ሰው ከአንደበቱ የማይለይ ብዙ ሰው አለ እና ጠቢው ሰሎሞን እንደዚህ ይላል፣ አንደበትህን መሐላ አታስለምደው ይላል። ከለመደ ከባድ ነው። እንደምንም ብላችሁ ለመከላከል ሞክሩ። ከትልልቅ ሰዎች እንኳን እንዲህ አይነት ቃል እንሰማለን። አዛኝቷን ማርያምን የሚል ሰው ማለት ነው። ነገር ግን በጻድቃንም በሰማዕታትም በምድርም በሰማይም አትማሉን የተባለ
እውነቱን እውነት ሐሰቱን ሐሰት ብቻ በሉ ተብሎ። ስለዚህ እንዲህ አድርጎ ቃሉን አጠበቀው እንጂ የሙሴን ሕግ አልሻረም። እንዲያውም ምን ብሏቸዋል? ሙሴ ስለኔ ተናግሯል፣ የሙሴን ቃል ስሙ ብሏል። ምንድነው? ሙሴ ምን ብሎ ነበረ? ከኔ በኋላ ታላቅ ነቢይ ያስነሳላቸዋል፣ እሱን የማይሰማ ጆሮ ይቆረጥ ብሎ ተናግሮ ነበር። ያ ነቢይ የተባለው ለጊዜው ኢያሱ ቢሆን ፍጻሜው ግን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እንደገና ደግሞ በምሳሌ ሙሴ እባቡን በምድረ በዳ እንደሰቀለ በዛ እባብ አማካኝነት ደግሞ ሰዎቹ እንደዳኑ የሰው ልጅም እንደዚሁ ይሰቀል ዘንድ አለው ይላል። ይሄ ምሳሌ ነው። እባቡ ማለት አርዌ ብርት የብርት እባብ በእባብ አምሳል ብርት ቀጥቅጦ ያን እባብ ሰርቶ እባብ አድርጎ ሰቀለው ከፍ ካለ ቦታ ላይ። ያው ብርት ድምፅ ያሰማል እና አንድ እባብ እየነደፈ ብዙ እስራኤላውያን ሞቱ። መርዛማ እባብ ተልኮባቸው፣ በእርግጥ እግዚአብሔር መጀመሪያ ለመቅሰፍት ነው ያመጣባቸው። እግዚአብሔርን አመይዎ ለእግዚአብሔር ይክልኑ ሰሪያ ማዕደ በገዳም ብለው አምተውታል። እግዚአብሔር በበረሃ መካከል እንጀራ መስጠት ይችላል፣ ውሃ ማፍለቅ ይችላልን? አይችልም ብለው እግዚአብሔርን አሙት ይላል። እግዚአብሔር በዚህ ተቆጣና መርዛማ እባብ አስነስቶ ይነድፋቸው ጀመረ። በዛ እባብ አማካኝነት ብዙ ሰዎች ሞቱ እና ሙሴ ወደ እግዚአብሔር ጮኸ፣ ምን ላድርጋቸው አለ። እግዚአብሔርም እንደዚህ አለው፣ አሁኑኑ ብርት ቀጥቅጥና እባብ አድርገህ ስረው፣ እሱንም ከፍ ካለ ቦታ ስቀለው። ምናልባት በጣም ያልታመሙ ሰዎች፣ ያልባሰባቸው መንቀሳቀስ፣ መራመድ፣ ከአልጋ መነሳት የሚችሉ ሰዎች አይተው በብርት በእባብ አምሳል የተሰቀለው ብርቱን አይተው ይድናሉ። ከአልጋ መነሳት ያልቻሉ ሰዎች ደግሞ ድምፁን ደወል እንደ ደወል ስትደውለው ኳ ኳ ሲል የሰሙ ሰዎች እርሱም ድምፁን በመስማታቸው ይድናሉ ሲል ነገረው። ስለዚህ ሙሴ እንደታዘዘው አደረገ። ያንን እባብ አምሳል ያዩ ብርቱን አይተው ያዩ ዳኑ፣ የሰሙም ዳኑ። ይሄ ምሳሌው ምንድነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በእባብ አምሳል ማለት ኢየሱስ ክርስቶስ በክፉ ምሳሌ ተሰቀለ። ምን ተብሎ ነው የተሰቀለው? ከኃጢአተኞች ጋር ተቆጥሮ ተሰቀለ። ድምፁን አይተው የዳኑ ማለት ሐዋርያት አይተው ዳኑ። ድምፁን ሰምተው ማለት እኛ ድምፁን ሰምተን ዳን። ክርስቶስ ተሰቀለ ስንል አላየነው፣ ይህን ሰምተን ዳን ነው። ስለዚህ የዚህ ምሳሌ ነው እና በብዙ ምሳሌ ነገሯቸው ነበረ። እነሱ ግን የሙሴን ሕግ ሻረ ብለው ከሰሱት። እሺ ሌላስ ምን አደረገ አላቸው ጲላጦስ። ሌላ ደግሞ ለቄሳር ግብር እንዳንሰጥ ይከለክላል። ምን እንዳንሰጥ? ከፖለቲካ ጋር አያያዙት። ብዙ ሰው አለ እንደው ለቤተ ክርስቲያን መቆም ሲያቅተው ራሱን ጊዜ ዘመን ካመጣው ንጉሥ ከወደደው ጋር ነገሩን የሚያላትም ሰው አለ። እንዴ ስለ እግዚአብሔር የሚናገር ሰው ስለ ቤት ፖለቲካ ይናገራል የሚል ሰው አለ። ምክንያቱም ከሀገረ ገዢው ጋር ለማጣላትና እርሱ እንዲፈርድበት ማለት ነው። ንጉሥ ደግሞ ጊዜ ከሰጠው ሁሉን ነገር ያደርጋል። ስለዚህ ከፖለቲካው ጋር አያያዙት ነገሩን። ግብር እንዳንሰጥ እንዲያውም እኮ ለቄሳር ግብር ወደው አይደለም የሚሰጡ፣ ተገደው ነው፣ አዝነው አይደለም። በውስጣቸው እንደውም ለምንድን ነው ከቄሳር ነፃ የማያወጣን ይሉ ነበር። ለብቻ ሲገናኙ ይሄ እውነት ለሰው የሚያዝን ለእኛ ከእስራኤል የተወለደ ነው መጀመሪያ የሚያደርገው ከቄሳር ነበር ነፃ የሚያወጣን ይሉ ነበር። ግን እዛ ግን አደባባይ ላይ ጲላጦስ አደባባይ ሀገረ ገዥ ፊት ሲቆሙ ግን ምን አሉ? ለቄሳር ግብር እንዳንሰጥ ይከለክለናል አሉ። እና ግን እሱ ግን አልከለከላቸውም። እንዲያውም ግብር ክፈል ብለውት ከፍሏል። እሱ ራሱ ግብር ከፍሏል። ቅዱስ ጴጥሮስን አሳ አጥምድ አለው። አሳውን አጠመደ። ከዛ አሳውን ሆዱን ቅደደው አለው። ሲቀደው
ሳንቲም አገኘ፣ ያንን ከፍሏል። ለቅዱስ ጴጥሮስም ለራሱ እንደ ሰውነቱ ግብር ገበረ፣ እንደ አምላክነቱ ደግሞ ባህርን አስገበረ። ይህን ሁሉ አድርጎ ለቄሳር ግብር እንዳንሰጥ ይከለክላል። ለዘውኛውስ እሱ ምን ግብር የሚከፍለው? እሱ ስራ ቤት የለው። እውነት እንዲያው እንደ እንትኑ እንኳን ቢፈል እንደ ፖለቲካው እንኳን ቢፈል ማለት ነው። አንደኛ እሱ ግብር የሚከፍልበት ምንም አይነት ነገር የለው፣ መሬትም የለው፣ ቤትም የለው። የሚያድረው ጫካ ነው። የሚውለው ቀን ገንዘብ አይቀበል። ምን ሆኖ ነው እሱ ግብር የሚከፍለው? ከምንስ ቀረጥ ይቀበሉታል? በምን አይነት ምክንያት? ግን ለቄሳር ግብር እንዳንሰጥ ይከለክላል ብለው ከሰሱ። እሺ ሌላስ ምን አደረገ ብሎ መረመረ፣ ጠየቃቸው። ሌላውማ ወያኤሪ ርስቦም ስለ እግዚአብሔር፣ ይሄ ይከፋል፣ ራሱን ከእግዚአብሔር ጋር ያስተካክላል። እኔ የእግዚአብሔር ልጅ ነኝ ይላል። ለዚህ ደግሞ ምስክርም አለን አሉ። ያልሰሙትን ሁሉ የሐሰት ምስክሮች አድርገው ተነሱ። የሐሰት ምስክር አይደለም፣ እውነት ራሱ የእግዚአብሔር ልጅ ነው። አዎ እግዚአብሔር ነው። ስለዚህ ራሱ ከእግዚአብሔር ጋር ስለሚያስተካክል እግዚአብሔር ደግሞ አንድ ነው። እሱ እግዚአብሔር አይደለም፣ የምናውቀው ነው። ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና የዮሴፍ ልጅ ነው፣ የማርያም ልጅ ነው። ወንድሞቹና ያዕቆብ እና ዮሳ፣ ልክ ዛሬ መናፍቃን እንደሚሉት ማለት ነው። የአይሁድን ቃል የሚደግሙት አሉ ዛሬ። ወንድሞቹና ያዕቆብ እና ዮሳ ናቸው፣ እህቶቹ እነ ሰሎሜ ናቸው ብለው ተናገሩ። እሱ ግን የእግዚአብሔር ልጅ ነው። የማን ልጅ ነው? የእግዚአብሔር ልጅ፣ የድንግል ማርያም ልጅ ነው። እና ይሄ እውነት ነው፣ የእግዚአብሔር ልጅ ነው ብሏል። ግን ሊያስከስስ አይገባም፣ ለእግዚአብሔር ስለሆነ እውነት ነው። እኔና አብ አንድ ነን ብሏል። ለራሱን ከእግዚአብሔር ጋር ማስተካከል ሳይሆን ትክክል ነው። ያን ቃል ይዘን ነው ዘሩይ ምስለ አብ በመለኮቱ የምንለው። ከአብ ጋር እኩል ነው። ወነበረ በየማነ አቡሁ፣ በአባቱ እኩልነት በአባቱ ሪና ተቀመጠ የምንለው ለዚህ ነው። ስለዚህ ከአባቱ ጋር ከአብ ጋራ ከመንፈስ ቅዱስ ጋራ እኩል ነው። ይሄ እውነት ነው። ራሱን ከእግዚአብሔር ጋር አስተካክሏል የሚሉት ግን አያስከስስም። እናም ጲላጦስ መረመረው፣ አጣበት። ምን አሁን እኮ የሚያሰቅል ነገር እኮ የለም፣ መረመርኩት፣ ምንም ነገር አጣውበት አላቸው። ስቀለው፣ ባሰቅለው ግን ከቄሳር ጋር እናጣልሃለን ብለው ጮሁበት። እሱ ደግሞ ፈራ። በዛ ላይ እንደማይተው ታወቀ። ስልጣኑንም ሊያጣ ነው እና በቃሽ ልግረፈው አለና እሱ 40 አስገረፈው። ምክንያቱም የሚገረፈው 40 ነው በእነሱ ሕግ ማለት። ከ40 ካለፈ አይቻልም። ሕጉ 40 ነው። ያጠፋ ጥፋት 40 ነው የሚገረፈው። አምጣው በቃ እንደውም ለኛ ስጠን፣ ዝም ብለን እኛ እንደፈለግን እናደርጋለን። ከዛ በኋላ ጲላጦስ እንግዲህ እንደወደ እኔ ምንም አላገኘሁበትም፣ እኔ ከደሙ ንጹህ ነኝ ይኸው ብሎ እጁን ታጠበ። እኔ ከዚህ በኋላ የለውበትም፣ እኔ አልፈረድኩበትም፣ ስቅለት እኔ አልፈረድኩበትም። ከዚህ በኋላ ለምታደርጉት ነገር እኔ ነፃ ነኝ፣ ግን እንደወደዳችሁ አድርጉ ብሎ ሰጣቸው። ከዛ በኋላ ተቀብለው ጲላጦስ 40 ነበር የገረፈው። እነሱ ግን ለቁጥር በሚታክት አንዱ ሲደክመው አንዱ እየተነሳ አንዱ ሲደክመው አንዱ እየተነሳ ገረፉት። አውቀው ቁጥር እያሰሳቱ ሕጋቸውን ጣሱ። ሕጉ 40 ነው የሚለውና 38 37 ላይ ሲደርሱ ስንት ነበረ ይላሉ። አውቀው እንደገና ጀምር ይላሉ። እንደገና ይጀምራሉ። 40 ላለመሙላት 39 37 38 35 ላይ ተሳሳትን ይላሉ። እንደገና ይጀምራሉ። ድርሳነ ማያዊ የሚባል መጽሐፍ እንደሚነግረን 6666 ጊዜ ገረፉት ይለናል። ስጋው አልቆ አጥንቱ እንደ ባልጩት እስኪታይ ድረስ ገረፉት። ይሄም አልበቃቸው፣ ይሄም አላረካቸው ብሎ የራሳቸውን ሕግ ፈጽመው ደግሞ ይሄ የእስራኤላውያን ሕግ ነው፣ ያጠፋ ስለሚገረፍ የነሱን ሕግ ፈጽመው ደግሞ እንደገና ደግሞ የሮማውያንን ሕግ መፈጸም አለብን
ገዣችን ሮማዊ ስለሆነ እንደሱ ሕግ መሄድ አለበት ብለው ደግሞ እንደ ሮማውያን ሕግ ደግሞ በእንጨት ላይ ሰቀሉት። ስለዚህ እንደዚህ ሲያደርጉ ማንም ተው የሚላቸው አልነበረም። ብዙ ተባባሪ ነበራቸው። እናቱ ቅድስት ድንግል ማርያምን ይሰድቧት ነበረ። ነይ እስኪ ልጅሽን አድኝ ይሏት ነበረ። ሌሎቹ ደግሞ የሚገርማችሁ ነገር በዛ በሰፈር ያሉ ሰዎች ደግሞ እንደዚህ ይሏታል እናቱ፣ በአንቺ ልጅ ምክንያት ነው የኛ ልጆች የሞቱት ይላሉ። ምክንያቱም እርሱን ለማግኘት ሲል ሄሮድስ ብዙ ሕፃናትን በገሊላና በኢማውስ በይሁዳ ፈጅቶ ነበር። ወደ 144,000 የሚሆኑ ሕፃናትን ገሎ ነበር። ስለዚህ እነዚህ እናቶች በእመቤታችን ላይ ቂም ይዘዋል። በአንቺ ልጅ ምክንያት ነው እኛ ልጆቻችንን ያጣነው ይበልሽ ይሏት ነበረ። እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። የሚያጽናናት ሐዋርያም አልነበረም። እነዛ 12ቱ ሐዋርያት ከእሱ ጋር ያድሩ የነበሩትም አልነበሩ። ብቻዋን እየተንከባለለች ታለቅስ ነበረ። ልጄ ሆይ ማዳን አልቻልኩም፣ ግብፅ በረሃ ለበረሃ